الله ቀብራቸውን الله ኑር الله ያድርግላቸው ይሄ ቀብር የሚባል ነገር ቀላል አይደለም ረሱላችን ሰለላሁ ዐለይሂ አንድ ሰው ከተቀበረ በኋላ ቢያንስ አንድ ግመል ታርዶ እስከሚከፋፈል ድረስ በሰባት ዱዓ አድርጉለት ብለዋል እኛም ይሄን ሱና መጠበቅ ይኖርብናል ቀብር ማለት ቀላል አይደለም ቀብር ከባድ ነገር ነው ዱዓ ልናደርግ ይገባናል አላህ ሰባቱን አላህ ይስጣቸው አሜን የቀብርን ፈተና አላህ ያቀልልላቸው አሜን ቀብራቸውን አላህ ወላ አላህ ያድርገው አሜን القبر إما روضة من رياض الجنة أو حفرة من حفر النيران ቀብር ሲባል የጀነት ጨፌ ወይንም ደግሞ የሳት ጉድጓድ ነው የሚሆነው ብለዋል አላህ የጀነት ጨፌ አላህ ያድርግላቸው ይሄን ቀብር ስንመለከት ሁላችንም እኛም ልናስታውስ ይገባናል ዑመር ኢብኑ الخطاب ረዲየላሁ ዐንሁ ዛሬ ከሌሞተ ይባላል ነገ ዑመር ሞተ የሚባልበት ቀን ይደርሳል ብለው ነበር ያው አለፉ ማለት ነው ሁላችንም አሁን ያንን ነው የምንጠብቀው ዛሬ እናታችንን ቀባሪዎች ነን ነገ ደግሞ እኛ ተቀባሪዎች ነን ስለዚህ ካሁኑ ቆም ብለን ልናስብ ይገባናል በተለይ እዳ ነገር ካለ እዳ ላይ ትኩረት እናድርግ በአሁኑ ሰዓት የሰው ሀቅ በጣም እየተዳፈርን ነው ያለነው ረሱላችን ሰለላሁ ዐለይሂ ወሰለም አንድ ሰው ከሞተ በኋላ እዳ አለበት ወይ ብለው ይጠይቃሉ እዳውን የሚከፍል ኃላፊ ይፈልጋሉ እዳው ከሌላ አይሰግዱም ነበር ረሱል ሰለላሁ ዐለይሂ ወሰለም በአሁኑ ሰዓት ግን የሰውን ገንዘብ መቀማት መውሰድ ቀላል ነገር እያደረግነው ነው ስለዚህ ይሄን ነገር ካሁኑ ማሰብ አለብን ቀብር እንዳለብን ሞት እንዳለብን እያወቅን ወሲያ መለማመድ አለብን ብንሞት አሁን ብንሞት ምን እዳ አለብን እዳ ካለብን ጽፈን ለቤተሰብ ማስቀመጥ መቻል አለብን የምንሄድበት ቀን አይታወቅም ይሄ ሞት የሚባለው ነገር ድንገት ነው የሚመጣው አማክሮን አይመጣም ድንገት ከቤት እንወጣለን በዛው መቅረት ይፈጠራል ማለት ነው ስለዚህ ሁላችንም ለዚህ ቀብር መዘጋጀት አለብን ይሄ ሞት የሚባለው ነገር ትልቅ በካሪ ነው እዚህ ቦታ ላይ ሆነን ስንቀብር ሰው የራሳችንን ማሰብ አለብን በአሁኑ ሰዓት ቀልባችን ደርቆ ሰው እየቀበርን እንስቃለን እንጫወታለን እናወራለን ይሄ በጣም የቀልብ ድርቀት ነው ሰውን ያክል ነገር መሬት ውስጥ እያስገባን እያየን ተፈክር ነው ማድረግ ያለብን ራሳችንን ነው መርመር ያለብን እኔ በሆን በአሁኑ ሰዓት ምን ስራ ሰርቻለሁኝ ምን ስራ ይዤ ነው ወደ ቀብር የምገባው ቀብሬን ብርሃን ሊያደርግልኝ የሚችል ነገር ከኔ ጋር አለ ወይ ይሄን ነገር ሁሉ ጊዜ ማሰብ አለብን ማለት ነው ስለዚህ ቤተሰቦቻችንም ቀብር ላይ ስንቆም የራሳችንን ቀብር እናስታውስ እነሱ አለፉ የሰሩትን ሰርተው ሄደዋል አላህ የሰሩትን ነገር አላህ ኸይር ያድርግላቸው እኛ ግን በአሁኑ ሰዓት እድሉ አለን ቀብር ውስጥ አልገባንም ስለዚህ ቀብር ውስጥ ብንገባ ምን ይዘን ነው የምንጓዘው ያዘጋጀነው ስራ አለ ወይ ሰለፎች እኮ ቀብር ውስጥ ሳይገቡ በፊት ራሱ አላህ ጋር እጃቸውን አንስተው ዱዓ የሚያደርጉበት ስራ ነበራቸው የነዛን የሶስት ሰዎች ዋሻ ውስጥ የተዘጋባቸው ሰዎች ታሪክ ስትመለከቱ ያ ኸይር ስራቸው ምን ያክል አላህ ጋር መፍትሄ እንዳመጣላቸው እንመለከታለን የሰሩትን ኸይር ስራ ዱዓ አድርገው ጌታዬ በሰራሁት በዚህ ኸይር ስራ ይሁንብህ ከዚህ መከራ አውጣኝ ሲሉ አላህ ከዛ መከራ አውጥቷቸዋል እኛስ በአሁኑ ሰዓት ከመከራ የምንወጣበት ቀብር ላይ የምንደሰትበት ቀብራችን ኑር የሚሆንበት ስራ ሰርተናል ወይ ስራችንን ስንሰራ እንፈትሽ ብዙዎቻችን ስራ እንሰራም ስራ ከሰራው ውስጥ ደግሞ በኢኽላስ የሰራው ሰው ረሱል እንደሰሩት አድርጎ የሰራው ሰው ደግሞ በጣም አናሳ ይሆናል ማለት ነው ስለዚህ እያንዳንዱን ነገር ስንሰራ በልምድ ዝም ብለን መስጊድ ስንገባ ገብተን በልምድ አላሁ አክበር ብለን አሰላሙ አለይኩም ሲል ኢማሙ የምናሰላምት ከሆነ ዋጋ የለውም ሶላታችንን እናስተንትን ዒባዳችንን እናስተንትን ወደ ኋላ ወጥ እናንተ اللهم اني اعوذ بك من عذاب القبر ومن عذاب النار ይሉ ነበር የቀብርን ነገር ረሱል ሰለላሁ ዐለይሂ ወሰለም ብዙ ጊዜ ዱዓ ያደርጋሉ ቀብር አስቸጋሪ ቦታ ነው ትልቅ መከራ ነው ለብቻችን ነው የምንሆነው ዑስማን ኢብኑ አፋን ምን ይላሉ እኔ ቀብርን እፈራለሁ ይላሉ የሰው ልጅ ዱንያ ላይ መከራ ችግር ቢያጋጥመው ከወዳጆቹ ከዘመዶቹ ጋር ነው የውመል ቂያማ ስንቀሰቀስ ከሰው ጋር ነው የምንቀሰቀሰው ቀብር ላይ ግን
ብቻችንን ይሄው እንደምታዩት ገብተን ይዘጋብናል ማለት ነው። የሰው ልጅ ቤት ሲቀይር እንኳን ያስጨንቃል። አዲስ ቤት ስንቀይር አዲሱን ቤት ለመልመድ እኮ ከባድ ነው፣ እንኳን ከመሬት በታች ስንቀበር ማለት ነው። አላህ የቀብርን ጥያቄ አላህ ይጠብቀን። አላህ የቀብርን ቅጣት አላህ ይጠብቀን። አላህ የቀብርን ፈተና አላህ ይጠብቀን። እናታችንንም አላህ ይዘንላቸው፣ አላህ ይርሐማቸው፣ አላህ ይዘንላቸው። ቤተሰብ የሆነ ሰው በዱዓ እንዳይረሳቸው። ከሰለፎች ምን ይሉ ነበረ? የወላጆች ሐቅ ይላሉ ከሞቱም በኋላ ይቀጥላል። በህይወት እያሉ ብቻ አይደሉም። አንድ ሰው የወላጁን ሐቅ ተወጥቷል ለመባል ቢያንስ በቀን 5 ጊዜ ወላጆቹን ማስታወስ አለበት ይላሉ። ለምን ሲባሉ አላህ Subhanahu Wa Ta'ala የሱን ዒባዳ ከወላጆች ጋር ነው አብሮ ያጣመረው። وقضى ربك ألا تعبد إلا إياه وبالوالدين إحسانا አላህን ከመገዛት ዒባዳ ውስጥ ሶላት ነው። ሶላትን ስንት ጊዜ እንሰግዳለን? 5 ጊዜ እንሰግዳለን። ቢያንስ በትንሹ የሞቱ ወላጆቻችንን 5 ጊዜ እንኳን ማስታወስ አለብን። በቀን ለወላጆቻችን ምን ያክል ዱዓ እናደርጋለን? በተለይ የእናት ሐቅ ከባድ ነው። አላህ እናቶቻችን የሞቱብንን አላህ ይሰብረን ሁላችን። የእናት ሐዘን ከባድ ነው። እናት ሞተች ማለት ብዙ ኸይር ይዘጋል፣ ብዙ ኸይር ነው የሚያልፈን። እናቶቻችንን አላህ በጀነት የምናገኛቸው አላህ ያድርግልን። ሐዘኑ ከባድ ነው። ነገር ግን ሐዘን ሲወርድ እኛ ሙስሊሞች የሚያጽናናን አንድ ትልቅ የቁርአን አያት አለ። ወለዚነ አመኑ ወተበዐትሁም ዙርየቱሁም ቢኢማኒን አልሐቅና ቢሂም ዙርየተሁም። በኢማን ላይ ሰው ከሞተ ጀነት ውስጥ ደረጃው እንኳን ቢለያይ ጀነት ውስጥ ደረጃ የተለያየ ነው። ያንዱ ከፍ ያለ ነው፣ ያንዱ ዝቅ ያለ ነው። ከፍ ያለው ሰው ደረጃ ሐዘን እንዳይነካው ደስታ የሚሞላው ከወዳጆች ጋር ስለሆነ ዝቅ ያለውን ቤተሰቦቹን ወደሱ እንወስድለታለን ይላል አላህ። ወለዚነ አመኑ ወተበዐትሁም ዙርየቱሁም ቢኢማን አልሐቅና ቢሂም ዙርየተሁም። አላህ ከነዛ ሰዎች አላህ ያድርገን። ከቤተሰቦቻችን ጋር ጀነተል ፊርደውስ የምንሰበሰብ ሰዎች አላህ ያድርገን። ወላሂ እቺ ዱንያ ጨዋታ ናት። ተመልከቱ፣ ተወለድን፣ አደግን፣ ሞትን፣ አለቀ። የፈለገ ሀብታም ሁን፣ የፈለገ ባለስልጣን ሁን፣ የፈለገ ቤተሰብ ይኑርህ። ጅብሪል ረሱል ጋር መጣና ምን አላቸው? ያ ሙሐመድ ዒሽ ማ ሽእት ፈኢነከ መይት። የፈለከውን ዕድሜ ኑር፣ ሟች ነህ አላቸው። ለማን ነው ይሄን ያለው? ለአሽረፈል ኸልቅ ለረሱል ሰለላሁ ዐለይሂ ወሰለም። ዒሽ ማ ሽእት ፈኢነከ መይት ወአሕቢብ ማ ሽእት ፈኢነከ ሙፋሪቁ። የፈለከውን ውደድ፣ ውዴታ ከሞት አያስጥልም፣ ትለየዋለህ አለ። ወዕመል ማ ሽእት ፈኢነከ መጅዚዩን ቢህ። የፈለከውን ስራ፣ ኸይር ያዋጣኛል ካልክ ኸይር ስራ፣ አይ እምቢ ካልክ ሸር ስራ፣ በሰራኸው ነገር ትመነዳታለህ። ፈመን የዕመል ሚስቃለ ዘረቲን ኸይረን የረህ ወመን የዕመል ሚስቃለ ዘረቲን ሸረን የረህ። የብናኝ ያክል ኸይር የሰራ ሰው አላህ ጋር ይመነዳል። ብናኝ የምታክል መጥፎ ነገር ከሰራም ይጠየቅባታል። አላህ ኸይር ከሚሰሩ ሰዎች አላህ ያድርገን። ስራ ስንሰራ ታዲያ እያሰብን እንስራ፣ ከአላህ ጋር እህቲሳብ እናድርግ። አንድ ምስኪን የኔ ቢጤ እጁን ሲዘረጋብህ 10 ብር አውጥተህ ስትሰጥ ነይተህ ስጥ። ለአላህ ብዬ ነው ብለህ ስጥ። ትንሽም ይሁን ትልቅ ስራ ስትሰራ ወደ አይምሮአችን እናስበው። ለምንድን ነው የምሰራው? ኢነመል አዕማሉ ቢንያት። ንያችንን እናስተካክል። ኸይር ነገር ስንሰራ፣ ወደ መስጊድ ስንሄድ፣ ሰላታችንን ስንሰግድ፣ ሰደቃ ስንሰድቅ፣ መጥፎ ነገር ከመንገድ ላይ ስናነሳ፣ እያንዳንዷን ኸይር ስራ ስንሰራ አላህን እንሰብ። ለአላህ ተብሎ የተሰራች ነገር የትም አትወድቅም። ነገ ጧት ታስደስተናለች። ነገ ጧት ቀብራችን ላይ እንደሰታለን። ኸይር የሰሩ ሰዎች ቀብራቸው ውስጥ ሲገቡ የሚያምር ሰው ይመጣል አሉ እነሱ ጋር። በሚያምር ሀይአ በሚያምር ሁኔታ ቀብር ውስጥ ያለው ሰውዬ ይገረማል። ማነህ አንተ ብሎ ይጠይቀዋል። እኔማ ስሰራኝ የነበርከው ኸይር ስራህ ነኝ ይለዋል። አላህ ከነዛ ሰዎች አላህ ያድርገን። ቀብር ጨለማ ነው። አላህ ኑር የምናደርግበት ስራ አላህ ይስጠን። ቀብር
ጠባብ ነው። ቀብራችንን የሚያሰፋልን ስራ አላህ ይስጠን። አላህ ስራው ያማረለት ሰው ቀብሩ ልክ እንደ አይን እይታ ይሰፋለታል አሉ። አላህ ከሚሰፋላቸው ሰዎች አላህ ያድርገን። ስለዚህ በዱዓ እንበርታ። በተለይ ቀብር ቦታ ላይ ስንገናኝ ለሞቱት ሰዎች አላህ ሰባት እንዲሰጣቸው አሁን ይጠየቃሉ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። የቀባሪውን ኮቴ ይሰሙታል ብለዋል። አላህ ጥያቄውን እንዲያገራላቸው፣ አላህ ጥያቄውን እንዲያቀልላቸው ዱዓ እናድርግ። በተለይ ቤተሰብ የሆነ ሰው፣ ልጅ የሆነ ሰው፣ ዘመድ የሆነ ሰው መበርታት ያለበት በዱዓ ነው። ይችን ቀብር አላህ ኑር እንዲያደርግላቸው። ተለዩን፣ ከቤታቸው ወጡ፣ ከዘመድ አዝማር ተለዩ፣ ስራቸው ጋር ተገናኙ። ስራቸውን እንዲያሳምርላቸው፣ ሰባቱን እንዲሰጣቸው ሁላችንም ዱዓ እናድርግ። አላህ ሱብሓነሁ ወተዓላ አላህ ሰባቱን አላህ ይስጣቸው። በላ ኢላሃ ኢለላህ የሚጸኑ አላህ ያድርጋቸው። የቀብርን ጥያቄ በቀላሉ የሚያልፉ አላህ ያድርጋቸው። አላህ ገፉሩ ረሒም ነው፣ አዛኝ ነው። ከእንግዶች ተቀባይ ሁሉ ቸር የሆነ ተቀባይ ነው። አላህ በችሮታው አላህ ይቀበላቸው። መጥፎ ነገር ስራቸውን ሁሉ አላህ አውፍ ይበላቸው፣ አላህ ይቅበር ይበላቸው። ረውደተን ሚን ሪያድል ጀና አላህ ያድርግላቸው። የእኛንም መጨረሻ አላህ ያሳምርልን። ቀብራችንን አላህ ያሳምርልን። ቀብራችንን አላህ ኑር አላህ ያድርግልን። የውመ ላ የንፈዑ ማሉ ወላ በኑን፣ ልጅ ገንዘብ በማይጠቅምበት ሰዓት ላይ የሚጠቅም ስራ አላህ ይወፍቀን። ኸይር ስራ የምንሰራ አላህ ያድርገን። እድል ሰጥቶናል። ከመሬት በላይ ነው ያለነው። የምንጠቀምበት አላህ ያድርገን። ኸይር የምንሰራ አላህ ያድርገን። ንያችንን አላህ ጥሩ ያድርግልን። አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ እናታችንን ስንቀብር እንደተሰበሰብነው ፊርደውሰል አዕላ ላይ በደስታ የምንሰበሰብ አላህ ያድርገን። የረሱላችን ጎረቤት አላህ ያድርገን። ሱብሓነ ረቢከ ረቢል ዒዘቲ አማ ይሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን።